እንፈተናለን። ሊቁ ቅዱስ ዮሐንስ አፈወርቅ ፈተና የሌለበት ሕይወት እንዳትመኙ ክርስቲያኖች ሆይ ይህን እመክራችኋለሁ። ስንዴ ካልበሰበሰች አበባ እንደማትነሳ ክርስቲያኖችም በመከራ ውስጥ ካላለፋችሁ በስተቀር ለክብር አትበቁም ይላል። አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል እስከ ከፍተኛ ዩኒቨርሲቲ ድረስ የጥያቄው አይነት ይለያይ እንጂ ከትምህርት በኋላ ፈተና አለ። ፈተና ከክፍል ወደ ክፍል የምንሸጋገርበት፣ ከክብር ወደ ክብር የምንሸጋገርበት፣ ራሳችን የምናይበት፣ ለትልቅ ማዕረግ የምንበቃበት ነው። ስለዚህ እየኖርን ነው። መኖራችን እውነት ነው። መኖር ግዴታ ከሆነ ፈተናም አለ። እግዚአብሔር መልካም አስተማሪ ነው። በብላክቦርድ ሳይሆን በጠመኔ ሳይሆን በሕይወት የሚያስተምር የሕይወት አስተማሪ እግዚአብሔር ነው። ክርስቲያኖች በዚህ ዓለም ላይ ሳለን ሁላችንም እንፈተናለን። ካልተፈተንን ሕይወት አላከበረችንም። ሩቅ ምስራቆች እንዲህ ይላሉ፣ የበሰበሰ እንጨት አይቀረጽም ይላሉ። ሕይወት ፈተናን ሙግትን ካመጣችብን አክብራናለች ማለት ነው። ካለበለዚያ የሞተ ውሻ ላይ ድንጋይ የሚወረውር የለም። አፍንጫውን ይዞ ሁሉም ይሄዳል። በሕይወት ካለ ግን ጃስ እያለ ሁሉም ይወረውርበታል። እኛም ጋር ፈተና፣ ችግር፣ መከራ ተደጋግሞ ከመጣ የተገኘብን አንድ ትልቅ ነገር አለ። እግዚአብሔር እንዲህ ይላል። ለምሳሌ አለትን ስታዩት በትልቅነቱ አያምርም። በድማሚት ይፈነቀላል፣ በመዶሻ ይሰባበራል፣ በወፍጮ ይፈጫል፣ አስፋልትም ቤትም ይሆናል። ከማይጠቅም ትልቅነት ይልቅ የሕመም ሕጎችን እያለፈ የመጣበት መንገድ ጥቅምም ውበትም እንዲኖረው አድርጓል። ካልተነካ ማንነት ይልቅ የተነካ ማንነት፣ የተፈተነ ማንነት ለሰው ልጆች እጅግ በጣም አስፈላጊ ነው። እንግዲህ ስለ ፈተና ስናወራ ቀጥሎ ያሉትን ነጥቦች እናያለን። ፈተና ስንት አይነት ነው? ብዙ አይነት ፈተና አለ። ከእግዚአብሔር የሆነ ፈተና አለ፣ ከሰይጣን የሆነ ፈተና አለ፣ ከባልንጀሮቻችን የሆነ ፈተና አለ፣ ከራሳችን የሆነ ፈተና አለ። ከሰይጣን ከእግዚአብሔር የሆነ ፈተና ክብረት የምናገኝበት ጥቅም ያለው ሽልማትና ሹመት ጽድቅ ያለው ነው። እንመጣበታለን። እሱም ብቻም ነው የምናየው። ከሰይጣን የሆነ ፈተና ክስ ነው። ከመንግስቱ ለማውጣት እኛን ከሕይወት ጎዳና ለማውጣት የሚመጣ የሰይጣን ፈተና አለ። ሶስተኛው ከባልንጀሮቻችን የሚመጣ የባልንጀሮቻችን አንደበት የተከራየ ወይም በሰዎች፣ በፖለቲከኞች፣ በባለስልጣናት፣ በባለሀብቶች፣ በባልንጀሮች፣ በባል፣ በሚስት፣ በወንድም፣ በእህት እየዞረ የሚመጣ ፈተና አለ። ቀጣዩ ከውስጣችን የሚመጣ አንቺም ብሎ አንተም ብሎ ክርስቲያን አሁን ልጸድቅ ነው ልጸድቅ ነው ራስን መክሰስ፣ ራስን መውቀስ፣ ተስፋ እንዳይኖረን ባጭሩ የሚያስቀረን ነገ እንዳይታይ የሚያደርግ ከእግዚአብሔር ቤት የሚያዘገይ እንዳንመጸውት፣ እንዳንሰጥ፣ የጽድቅን ሥራ እንዳንሰራ፣ በቤቱ እንዳንገኝ የሚያደርግ ከውስጥ የሚወጣ ፈተና አለ። በአራት ቀለበት መንገድ ላይ መኪና እንደ ልቡ መሄድ ይችላል። ነገር ግን በአራቱም ማዕዘን አደባባዩ ላይ ቢመላለስም መቆም ግን አይችልም። ነውር ብለን ስናቆመው ስናሰናግደው ነው ያ ፈተና እኛን ሊጎዳ የሚችል። ነገር ግን በእግዚአብሔር ስም ብለን አማክበን ስንገስጸው ከእኛ ይጠፋል። ለምን አሰብ ለምን መጣ ማለት አይቻልም። ነውር ስንለው በሳሎናችን ስንቀበለው ነው እኛን ሊጎዳ ከእግዚአብሔር ላይ የሚችለው። አሁን ሁሉንም ፈተና እናይ። ዛሬ ክብረት የሚገኝበትን ከእግዚአብሔር የሆነውን ፈተና ብቻ በአጭሩ እነግራችኋለሁ። ከእግዚአብሔር የሆነ ፈተና በምን ይታወቃል? በምን ይለያል? እንዴት ነው? ይሄ ከሰይጣን ነው፣ ይሄ ከእግዚአብሔር ነው የምንለው ፈተና ምን አይነት ፈተና ነው? አሁን ብዙ ሰው ይሄን አይለየውም። ከእግዚአብሔር የሆነ ፈተናና ከራሳችን የሆነ ፈተና። አንድ ሰው ጠጥቶ እያሽከረከረ ቅዱስ ገብርኤል ጠብቀኝ ቢል ቢገለበት አደጋ ቢደርስበት ቅዱስ ገብርኤል አላዳነኝም ማለት አይችልም። እኛ ወደ ፈተና ስንሄድ ከባድ ነው፣ እንገዳገዳለን፣ እንወድቃለን። ፈተና ወደኛ ከእግዚአብሔር ሲመጣ ግን ክብር እናገኝበታለን። እና አሁን የምናየው ከእግዚአብሔር የሆነ ፈተና ምልክቱ ምንድን ነው? እሱን እናያለን። አንደኛ
ከእግዚአብሔር ስንፈተን እግዚአብሔር እኛን ሲፈትነን ለክብር ሊያበቃን ሰገነት ላይ ሊያስቀምጠን ሊሾመን ካባ ሊደርብልን ከክፍል ወደ ክፍል ሊያሸጋግረን ነው። ልክ እግዚአብሔር በኢዮብ እንደተወራረደ እግዚአብሔርም በእኛ ይወራረዳል እና ፈታኙ ወደኛ ሲመጣ የተማመነብን እግዚአብሔርን ልናሳፍረው አይገባም። ኤልያስ በእግዚአብሔር እግዚአብሔር በኢዮብ እንደተወራረዱት እግዚአብሔር በእኛ እርግጠኛ ሆኖ የሚመሰክርበት እገሊት አታሳፍረኝም፣ እገሌ አያሳፍረኝም፣ ይሄን ፈተና ያልፈዋል፣ አናንያ አዛርያ ሚሳኤል ይሄን ፈተና ያልፉታል፣ አይክዱኝም፣ በንጉሱና በሕዝብ ፊት እሳት ውስጥ ተጥለው ይሄን ፈተና ያልፉታል ይላል እግዚአብሔር። ቀጥሎሳ እንደ ቂርቆስና እንደ ኢየሉጣ ፈተናው ይመጣል፣ አያሳፍሩኝም፣ ያልፉታል፣ እሳት ውስጥ ቢጣሉም ፍልውሃ ውስጥ ቢነከሩም ይሄን ፈተና ያልፉታል ብሎ እግዚአብሔር ሲተማመንብን ፈታኙን ወደኛ ይልካል። ይሄ ፈተና እንግዲህ ከእግዚአብሔር ነው ስንል በምን አንደኛ ከእግዚአብሔር የሆነ ፈተና ለበጎ ነው የሚሆነው፣ ለበጎ ይሆናል። ከእግዚአብሔር ፈተና መሆኑን የምታውቁት ያን ችግር እግዚአብሔር ጥቅም ላይ እንድናውለው ያደርገናል። ቆጣን በወንጭፍ ብትመቷት ከዛፍ ውስጥ ወድቃ ወደ ዋናው እህል ትገባለች። እድለኛ ሰው ወደ ባህር ብትጥሉት በአፉ አሳ ይዞ ይወጣል። ክርስቲያንም ከእግዚአብሔር በሆነ ፈተና ክብረትን ያገኝበታል ማለት ነው። እንግዲህ እንዴት ነው ይሄ? ለበጎ ይሆናል። ከእግዚአብሔር የሆነ ፈተና ለክብር ይሆናል፣ ወደ በጎ ይቀይረዋል። ሰውየው ነጋዴ ነው። ወርቅ ሊሸጥ ሄዶ ሳይሸጥለት እየተበሳጨ ምን አረኩ መድኃኔዓለም ገበያው አልቀናኝም እያለ ሲመለስ መንገድ ላይ ዝናብ ዘነበበት። እንደገና ዝናብ ደክሞኝ ተርቤ ገበያው ሳይቀናኝ እያለ እያማረረ ይሄዳል። ከዛ ሽፍታ መጣበት። ሊተኩስ ሲል ያ ያማረረው ዝናብ እንትኑ ጸለሃ ውስጥ ገብቶ አልተኩስለት አለ። ኋላ ቤቱ ገባና ያማረርኩት ዝናብ ሽፍታው ተኩሶ እንዳይገለኝ ጥይቱን አከሸፈበት። እግዚአብሔር ሆይ ያማረርኩትን ዝናብ ለበጎ አረክልኝ፣ ይሄኔ ልጆቼ ጋር ቤተሰቤ ጋር አልገናኝም ነበር ይላል። እና ያማረርናቸው ነገሮች ለበጎ እንዲሆኑ ያደርጋል። አንድ ሰው አለ። ይሄ ሰው በጣም ይፈረድበታል 20 ዓመት ሰው ገደለ ተብሎ 20 ዓመት አይበቃም ተብሎ እድሜ ልክ ተፈረደበት። ሰው ገለሃል ተባለና ንስሐ አባቱ እስር ቤት ሄደው ልጄ ሆይ ከተወሰነ ጊዜ በኋላ አይዞህ ትፈታለህ አሉት። አባቴ እስከዛሬ እውነት ይናገሩ ነበር፣ ዛሬ ግን ተሳስተዋል፣ ይግባኝ ሰበር ሰሚ ችሎት የመጨረሻ ነው ብሎ እድሜ ልክ ፈርዶብኛል፣ ስለዚህ ይተውኝ በከንቱ ያጽናኑኝ አላቸው። ለማየት ያብቃ፣ ጊዜ ጌታ ጊዜ ዳኛ ይፈርዳል አሉ። ከ5 ዓመት በኋላ ተጠራና ገዳዩ ሌላ ሰው ሆኖ ተገኘ። ከእስር ተፈታ። እኒህ አባት ጋር ሄደና ታዲያ አባቴ ነገሮ ልክ ነው፣ ግን እግዚአብሔር ለምን በትልቁ በእድሜ ልክ አስደነገጠኝ አላቸው። ልጄ ኃይለ ሚካኤል አንተ 5 ዓመት ብቻ ከመጀመሪያው ተፈርዶብሃል ቢባል ወጥቼ እበቀላለሁ ትላለህ። ነገር ግን ያን ልከኛ ልብህን እግዚአብሔር ሊሰባብረው ስለፈለገ አንተን በትልቁ አስደነገጠ። አሁን ንስሐ አልገባህም፣ ተስፋ ቆርጠህ አልቆረብክም፣ እስር ቤት ውስጥ ቤተ ክርስቲያን አልሰራህም፣ ወንጌል አልተማርክም፣ መጽሐፍ ቅዱስ አንባቢ አልሆንክም፣ ራስህ ኮርስ ስልጠና መስጠት አልጀመርክም። አየህ እግዚአብሔር በትልቁ አንተን አስደነገጠና ከትልቁ ሞት አዳነ። አንዳንድ ጊዜ ልብሳችንን ከኢትዮጵያ ለምሳሌ ይሄን ቀሚስ ሳመጣው አጣጥፌ ነው ያመጣሁት። አልታጠፍ ቢል ቀጥ ቢል ቢቆም እዛው ይጠራል። እግዚአብሔርም ከአንድ ቦታ ወደ አንድ ቦታ እኛን ለመውሰድ ሲፈልግ በመከራ ያጣጥፈናል። ቅዱስ ጳውሎስ ሌሎችን ይፈውሳል፣ ነገር ግን ራሱ የጎኑ ጋር ሕመም ነበረበት። በዚህ ጉዳይ በጸሎት ደጋግሞ ቢጠይቅም የምትመቸኝ እንዲሁ ነው ከነ ሕመምህ አለው። ሌሎችን ለመፈወስ ሌሎችን ለማጽናናት አቅም ያላቸው ሰዎች ለራሳቸው ሳይሆኑ ይቀራሉ። ሸክላ ሰሪ አንዳንዴ በገል ይበላል።
እና ለሌሎቹ ህመም መድኃኒት የሆነው በልብሱ ቁራጭ አጋንንትን የሚያንቀጠቅጠው ቅዱስ ጳውሎስ እሱ ግን ታማሚ ነበረ። እግዚአብሔር አንዳንድ ጊዜ ከአንዳንድ ትዕቢቶች ከአንዳንድ ትምክህቶች በመከራ እየሰበረ አቅማችን እያሳየ ልክ ያደርገናል። ከአንዳንድ ማግኘቶች አንዳንድ ማጣቶች ይሻላሉ። ከአንዳንድ መታቀፎች አንዳንድ መገፍተሮች ይሻላሉ። ከአንዳንድ መወደዶች አንዳንድ መጠላቶች ይሻላሉ። ስንዴን መጀመሪያ ስታይዋት ትዘራለች። ከተዘራች በኋላ በጭቃ ውስጥ መከራዋን ታያለች፣ ትበሰብሳለች። ስትበቅል ዋጋ አለ፣ ኩብኩባ አለ፣ ተምች አለ፣ ፌንጣ አለ፣ ያንን ሁሉ አረም አለ። ያንን ሁሉ ታልፋለች፣ እየታረመች ከፍ ትላለች። በፀሐይ በበረዶ በብርድ ታልፋለች፣ ትታጨዳለች። አረፍኩ ስትል በነዶ ትታሰራለች። አንድ ወንኩ ስትል ወደ አውድማ ትሄዳለች፣ ትደበደባለች። አረፍኩ በቃኝ አሁን ስትል ከብተኛ ዱላ ጀርባዋ ላይ አርፎ ከዛሳ አላስፈላጊ ገልባዎች ካጠገቧ ይሄዳሉ። የተባረከ መቀነስ ይደረግባታል። ከዛ ጎተራ ገባው እፎይ ስትል የምን ጎተራ ነው ደግሞ ተብላ ትወጣለች። ከዛስ ወፍጮ ቤት ሄዳ ደግሞ በወፍጮ ትፈጫለች። አሁን መከራ ያበቃ ዱቄት ሆኜ ዶንያ ውስጥ ገባው ስትል አይበቃሽም ተብላ ደግሞ ትቦካለች። ከዛ በመከራ እናቶች አቦኳታል። አሁንስ አረፍ ስትል ምጣድ አለባት። እንጀራ ትሆንና ትጋገራለች። ከእሳቱ ወጣው ያማረ መሶብ ውስጥ ገባው ስትል ደግሞ እንደገና እየተቆራረሰች አፍ ወደ ተባለው ቦታ ትሄዳለች። 32 ነጫጭ ኃይለኞች ጥርሶች ታዘውባት ያደርቋታል። ከዛስ ጉሮሮ በተባለው መንገድ ሄዳ ሆድ በተባለው መካነ መቃብር ትቀበራለች። ከዛስ አበቃ ይሷል። የክርስቲያን ሕይወት እንደዚህ ነው። በእያንዳንዱ ነገራችሁ ውስጥ ከአንድ ክፍል ወደ ሌላ ክፍል ጥሩ ስራ ስትሰሩ፣ መልካም ስራ ስትሰሩ፣ ስትመጸውቱ፣ ቤተ ክርስቲያን ስታንጹ፣ ገዳም ስታንጹ፣ አስራት ላውጣ ስትሉ፣ ላስቀድስ ስትሉ፣ ልጹም ስትሉ አበቃ የሚባል ነገር የለም። ቤተ ክርስቲያን ውስጥ አንዳንድ ሰው የሚመጣው በቃ እፎይ ልበል በቃ አርፌ እዚህ ሰላማዊ ጸጥታ ቦታ ነው ይልና ይመጣል። ከዛ ፈተናዎችን ያያል። ሰይጣን ደግሞ ከቤተ እግዚአብሔር የሰውን ማስኮብለል ብቻ አይደለም ስራው፣ እየመለመለ ወደ ውስጥ ያስገባል። ለምን መሰላችሁ? እነሱን እያየ ሰው እንዴ እነሱም እንዲያደርጋሉ እንዴ እዚህም እንዲደረጋል እያለ እንዲደነግጥ ያደርገዋል። በሚሰማው በሚያየው ነገር ግልምጫ ይገጥማችኋል፣ ስድብ ይገጥማችኋል። እቺ ደግሞ ዛሬ መጣች እንዴ አናውቃትም እንዴ በሰው በተለያየ ነገር ይፈትናችኋል። እኛ ግን እንደ ስንዴ በየቀኑ መከራ ቢኖርም እስከ መጨረሻው ድረስ ልንጓዝ ያስፈልጋል። አሁን እኮ ኢዮብ የምንለው ለምንድን ነው? ብዙ ኖረው ያለፉ የባለጠጋ ልጆች፣ ባለ ሀብቶች፣ ዝነኞች ስማቸውን የሚያነሳቸው የለም። ኢዮብ የትውልዱ የዘመናት መብራት የሆነው በፈተና ውስጥ ስላለፈ ነው። እግዚአብሔር ምን አለው? ባሪያዬ ኢዮብ አይከዳኝም፣ ሂድ ፈትነው አለው። ሰይጣን አይ አንተ እኮ ሀብት አለው፣ ልጆች አሉት፣ ጥሩ ህይወት አለው፣ እንዴት ያማራ አለው። ሰይጣን ባላችሁ ነገር ይቀናል። የሆነ ነገር ሳይባችሁ አይኑ ደም ይለብሳል። ከዛ ኢዮብ ጋር ሂድ አለው። ኢዮብ ጋር ሄደ። ልጆቹ በአንድ ቀን ሞተዋል። እዚህም ሬሳ እዛም ሬሳ እዛም ሬሳ አባዬ እያሉ ከመንገድ የሚቀበሉት ዙሪያውን በማዕድ ከበው ሲያጎርሳቸው አይኑን እጁን እያዩ ፍቅር የሚሰጡት ልጆቹ አጠቃላይ በአንድ ቀን ሬሳ በሬሳ ሆኑ ሁሉም ልጆች። ኋላ ሰይጣን ሄደ። እንዴት ዋልክ ሲለው ምንድን ያለው? እግዚአብሔር ይመስገን ያለው። ማን ይመስገን? አንደኛው ፈተና አለፈ አላለፈም? ዛሬ እንኳን ልጇችን ሞቶ እንደው መኪናው ሲገለበጥ ለኔ ባረገው የሚል ሰው አለ፣ ለኔ ባረገው የሚል ሰው አለ። ኢዮብ ግን ልጆቹን መጀመሪያም እግዚአብሔር ጋር ያስቀመጠው። ልጆች ከወለዳችሁ እግዚአብሔር ጋር አስቀምጡ፣ አታተኩሩባቸው፣ እያላችሁ ማየትን አታብዙባቸው። እግዚአብሔር ሰጣችሁ እርሱና መልሳችሁ ለእግዚአብሔር ስጡ። ኢዮብ እግዚአብሔር ጋር ቀድሞውኑ ስላስቀመጠ በአጣም ሰዓት እግዚአብሔር ይመስገን አለ። እስቲ ማን ይመስገን? ሰይጣን አፈረ። እግዚአብሔር ይመስገን ስትሉ ፈተናን ታልፋላችሁ።
በችግሩስ በስቃዩስ በተግዳሮቶቹስ ተመስገን ማለት የመሰለ የለም። ሁለተኛ ሀብት ንብረቱ በአንድ ቀን ወደመ። ኢዮብ ጋር ሰይጣን ሄደ። እንዴት ዋልክ አለው። እግዚአብሔር ይመስገን አለ ኢዮብ። አያችሁ እግዚአብሔር ይመስገን ሲል ሀብትንም በሙሉ ዜሮ አድርጎብህ ባላንስን አጠቃላይ ምንም ራቁትን አስቀርቷል። ከእናቴ ማህፀን ራቁቴን መጣሁ፣ የተፈጥሮ ጥገኛ ነኝ፣ ራቁቴን ወደ አፈር እሄዳለሁ። ዓለም ለነበር ትቸኩላለች። የማናውቃት የወባትንም የምትገለን የአንድ ሰዓት ትኩሳት የሚበቃን ለነበር የምንቸኩል ሰዎች ነን። ምንም የሚያስመካ ነገር የለም። ሀብቴ ንብረቴ ብለን ዛሬ የምንመካበት በሙሉ የኛ አይደለም። ጥለነው ነው የምንሄደው። ማን ከሀብቱ ማን ከወርቁ ማን ከህንፃው ጋር ሲቀበር አይታችኋል። ሰማይ ድረስ የሚከተለን ዛሬ በዳግማዊ ቁልቢ ቤት ውስጥ ያደረጋችኋት ትንሽዬ ስጦታ ትንሽዬ መባ እሷ ብቻ በሰማይ ትጠብቃችኋለች። ዋስ ጠበቃ ዘመድ ትሆናችኋለች። ሌላውን ሁሉ የሚከተላችሁ ምንም የለም። ሁለተኛ ኢዮብ በሀብቱ አልተመካም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእሱ እኮ ነው ድሮም አለ። ሰይጣን በዚህም አፈረ። ከዛሳ በሚስቱ በኩል ደግሞ እንደገና በጤናው መጣበት። በገን እያከከ ህመም መጥፎ ነው። ሰው ያስጠላል፣ ልብስ ያስጠላል፣ ምግብ ያስጠላል፣ ቀንን ያስጠላል፣ ተስፋን ይመታል። እህል ወደ ስንፍና እንዲቀየር ያደርጋል። የመሸ የሚነጋ አይመስልም፣ የነጋ የሚመሻ አይመስልም። ሰማይ እንደ እንቅብ እንዲደፋብን ያደርጋል። ጤናን ከገንዘብ ውሃን ከቀለብ ካላጣው በስተቀር እንደ ሀብት የሚቆጥረው ማንም የለም። እግዚአብሔር ጤና ይስጣችሁ። ኢዮብ በጤናው ፈተናን አለፈ፣ እግዚአብሔር ይመስገን አለ። ኋላ ግን በሚስቱ በኩል መጣበት። እግዚአብሔርን ስደብና ሙት እስኪለው ድረስ አይ እግዚአብሔርን ከሰነፎች ሴቶች እንዳንዷ ተናገርሻለ። በፈተና ውስጥ ኢዮብ ጸና። ያን ፈተና አለፈ። በቋሚነት የሚመጣ ፈተና የለም። ወይ 40 ዓመት ነው ወይ 40 ቀን ነው። ኢዮብ ፈተናውን አለፈ። በህይወታችሁ ውስጥ ወደ እናንተ ወደ እኛ ፈተናዎች የሚመጡት እኛን ለሺህ ዘመን መብራቶች እንድንሆን፣ ትውልድ እንዳይረሳን፣ ሌሎችን እንድንመክር እግዚአብሔር አምላካችን ከፍታ ሊሰጠን ኢዮብ 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 እንዲባል ፈተናን አመጣ። በእያንዳንዳችሁ ህይወት ውስጥ በትዳር ውስጥ በልጅ በስራ በሁሉም ቦታ ላይ ፈተናዎች በየቀኑ ይመጣሉ። አምላኬ ምን አድርጌ ነው እነገሌ ቤተ እግዚአብሔር አይመጡ እነገሊት አያስቀድሱ ክርስቲያን ያልሆኑት ደስ ብሏቸው በሰላም እየኖሩ እኔ ቤት እየተመላለስኩኝ ለምንድን ነው ፈተና ያበዛብኝ ብላችሁ አታውቁ? አዎ ይሄ እናንተ ጋር ሰይጣን በነፃ ይዋጋል። የ8000 ዓመት የሥራ ልምድ አለው። ካልነኩትም አይነካም። በዓለም ያሉ ሰዎች ስላልነኩት አይነካቸውም። ተከባብረው ነው የሚኖሩት። ምን አደረጉ ብለው ነው እነሱን የሚነካ? በቁጥጥር ስር አውሏቸዋል። በረከታቸውን አይነካም። ነገር ግን ህይወታቸውን አንድ ጊዜ ነው የሚዋጋው። ይመታቸዋል። አንዴ በሆነ በሽታ ሳያስቡት ቀጥ ይላሉ። ለምን? ከቆዩ እንደናንተ ክርስቲያን ሆነው የዘላለምን ህይወት እንዳያገኙ የእሱ እንደሆኑ እንዲሞቱ በሀብት ላይ ሀብት በዝና ላይ ዝና ይሰጣቸዋል። አንድ ጊዜ ለክርስቶስ የተዘረጋ ንዋይ ሀብት እጁ እንደተዘረጋ ነው። ክርስቶስ ድል ነስቶታል። ስለዚህ ዛሬ ቀጥተኛ የሰይጣን አምባሳደርና እንደራሴ ሆኖ ገንዘብ ይሰራል። ሰይጣን በዛ መንገድ ሰዎችን ድል ሊያደርግ ይመጣል። ነገር ግን ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከሰባቱ አዋጆች ቅድሚያ መስቀል ላይ ለክፉዎች በጣም ለበደሉ ይቅርታ ላልጠየቁ ይቅርታ ሰጥቷቸዋል። ለምን? ይሄንን የጥሪውን ድምፅ ሳይሰሙ እንዳይሞቱ ለማድረግ ነው። አያችሁ፣ በዓለም ያሉትን ሰይጣን አይፈትናቸው፣ እናንተ ላይ ግን ይፈትናል። በተለያየ መንገድ ያሰቃያችኋል። ለምን? እናንተ አምልጣችኋል። የዘላለም ህይወት ልትወርሱ ተዘጋጅታችኋል። አጥፍቶ ጠፊ አሸባሪ ወይም ቢላደን ማለት ነው ሰይጣን። እኔ ሞቼ ሌሎቹም ይሞቱ፣ እኔ ገሃነም ነኝ፣ ያለ ሚዜ ያለ አጃቢ እንዴት ገሃነም ወርዳለሁ ስለሚል በእናንተ ላይ ተደጋጋሚ ፈተናዎች ይመጡባችኋል። እና ፈተናን ድል ማድረግ፣ ፈተና ሲመጣ ማሸነፍ የኛ ግዴታ ነው። አለመፈተን ግን ሰይጣን ራሱ ቁጭ ካላችሁ የዓለም ከሆናችሁ አይፈትናችሁም፣ ወደ እናንተም አይመጣም። ምን አረጋችሁ ብሎ ይፈትናችኋል። ግፋቢ
ያሰኛችኋል ቁጭ ካላችሁ እንጂ ምንም ሊያደርጋችሁ አይችልም። ከተፈተናችሁ ግን እናንተ የእግዚአብሔር ለመሆናችሁ ማረጋገጫ ነው። ተመስገን አምላኬ አንድ ነገር ተገኝቶብኛል ማለት ነው። ንቆ አልተወኝም ማለት ነው ማለት መቻል አለባችሁ። ዛሬ ቂርቆስና ኢየሉጣ እሳት እየነደደ ነው። ለጣዖት አንሰግድም፣ ክርስቶስ ኢየሱስን አንክድም፣ በጽናት የጀመርነውን በጽናት እንጨርሳለን ብለው ቆሙ። ነገር ግን ወደ እሳት ትጣላላችሁ፣ 14 ክንድ ወደሚዘለው የፈላዋ ድኝና ቁልቋል የሚቆራርጥ የተለያየ መርዛማ ኬሚካሎች ወዳሉበት እንጥላችኋለን አላቸው። አይ ንጉሥ ሆይ እኛ ከክርስቶስ ውጪ እሱን ነው የሚሞትለት ዓላማ የሌለው ለመኖር ብቁ አይደለም እንዳለው ማርቲን ሉተር ኪንግ ለመኖር ብቁ የሆነ ሰው የሚሞትለት ነገር ያስፈልገዋል። ክርስቶስ ሞቶ ስለተነሳ እውነት ነው። እውነት ላልሆነ ነገር ጨክኖ የሚሞት ማንም ሰው የለም። ስለዚህ ክርስቶስ ኢየሱስ እውነት ነው። በአንዲት ገረድ ፊት አላውቀውም ያለው ክርስቶስን አውቀዋለሁ ብሎ በአባ ገዳዎችና በ3000 መካከል የመሰከረለት ተሰጥቄ ልሰቀልለት ያለው በሞት ክርስቶስ ሞትን ስለዋጠና ድል ስላደረገ መስዋዕትነቱም የማያዳግም የእውነት መስዋዕት ስለሆነ የመስዋዕትነቱ ስምረት ክርስቶስ ኢየሱስ ሞትን በሞቱ ድል አድርጎ ዘላለምን ለሰው ልጆች ስለሰጠ በሞት ሰረገላነት ወደ እግዚአብሔር እሄዳለሁ ብሎ ቅዱስ ጴጥሮስ ተዘግዝቆ ሰማይን ወደ ላይ አይቷል። እነሱ ይዘቀዝቁት ለመጥፎ ያደረጉትን ለበጎ አድርጎ ከታች ወደ ላይ ሰማይን አይቷል። ወደ ታች ቢያይ ግን ከንቷን ዓለም ነው የሚያየው። ወደ ላይ ሰማይን አሳይተውት በክብር አልፏል። እነዚህ ቂርቆስ ኢየሉጣ የ3 ዓመት ልጅ እወቅ ያለው በ40 ቀኑ አትወቅ ያለው በ40 ዓመቱም ሊያውቅ አይችልም። እንዴት የ3 ዓመት ሕፃን እናቱንም አበርትቶ ቤተሰቡንም አበርትቶ እናይቱ ብትፈራ እንኳን አይዞሽ እናቴ መከራው ያልፋል እያለ አንዳንድ ልጅ አለ በልጅነቱ አባቱ ቤተ እግዚአብሔር ሂድ ቁረብ ንስሐ ግባ የሚል እናት አባትን የሚያሳርቅ ጦጣ ገደል ስትሄድ ለልጇ አትጨነቅም። ልጅቷ ግን ጠንቃቃ ሆና አጥብቃ ትይዛለች። የአባት ወላጅ ዘንዛላ የልጅ ጠንቃቃ አለ ማለት ነው። እና ልጆች ሆነው መድኃኒትን በስራቷ አትስከር፣ አካልን እንዳይጎድል አታጭስ፣ ከሱስ ውጣ እያሉ ልጆች አባቶችን ሸክም በልጅነት ወርቆባቸው የልጅ ወላጅ የሚሆኑ አሉ። ይሄ ቂርቆስም የልጅ ወላጅ ነው የሆነው። እግዚአብሔር በልጅነቱ ጥበብ ማስተዋል ስለሰጠው እናቱን ጭምር በዚህ ፈተና እንለፍ፣ ይሄን ፈተና ካለፍን ዘላለማዊ ሕይወት እናገኛለን። ይሄ ፈተና ብንሞትም አላት አየህ በስጋችን ነው፣ በነፍሳችን እኮ አንሞትም። ዛሬ ብንኖር ለጣዖት ብንሰግድ ክርስቶስ ኢየሱስን ብንክድ ለጊዜው እንኖራለን፣ ፈተናውን ወድቀናል፣ ሰማይን ግን እናጣለን። ዛሬ ያመለጥነውን ሞት ግን ሁሌም አይቀርልንም። ከሞትና ከግብር ነፃ የሆነ ማንም የለም። እናታችን እንኳን ማትቀይረን ሞት ከፊታችን አለ። መቃብር ድረስ የማይወስድ እግር ተሸክመን ለምንድነው ለክብሩ መቆም ያቃተን? እናቴ ሆይ በርቺ ጽኚ አላት። ሕፃን ሆኖ እናቱን አበረታ። ሕፃን ሆኖ እናቱን እናቴ ሆይ ጎብዥ አላት። ደርቡሾች ከሱዳን ማህዲያ ተነስተው ከሊቢያ ትሪፖሊ ተነስተው በሱዳን በኩል ለአሚር አብዱላሂ በየቀኑ ኢትዮጵያን የእስላም ደሴት እናደርጋለን ብለው 10 ሰው አንገቱ እየተቆረጠ ይላክ ነበረ ባለማህተብ ወደ ሱዳን። ከዛ የንጉሥ ተክለ ሃይማኖት ልጅ ያልተባረከ እህል አልበላም ብላ በዛ ዘመን ሞታለች። ሳይባረክ አልበላም ብላ ባለማህተቧ አባትና ልጅ ይገደሉ ሲሮጡ አባትየው ልጄ ሆይ ዛሬ ልጅየው አባትየው አባዬ ዛሬ ያመለጥነውን ሞት ነገ ግን ማምለጥ እንችላለን እንደ ይለዋል። በዛ ጊዜ ማምለጥ አንችልም አለው አባትየው። እንግዲያስ ሄደን ጽዋውን ዛሬ እንጠጣ ተባብለው በጌታ በኢየሱስ ክርስቶስ በወረደው በተወለደው ሞታችንን ሙት ባደረገው ወደ ጨለማ መቃብር ወርዶ ወደ ብርሃን ሰገነት ባወጣን ሰው የራሱን በደል ተሸክሞ ተጠያቂ መሆን በማይፈልግበት ዓለም የእኛን በደል ተሸክሞ ስለተጠየቀው
በመለኮታዊ ዙፋኑ ሳይሆን በበረት ውርደቱና በመስቀልና በበረት ውርደታችንን ላራቀው ዝቅ ብሎ ከፍ ላደረገን በኢየሱስ ክርስቶስ እናምናለን ብለው ወዲያውኑ ሰማዕትነትን ተቀበሉ። ሰዎች ቢገሉን የማይቀረውን ሞት ነው። አያችሁ፣ በማይቀረውን ሞት ይገሉናል፣ እነሱም ግን ይሞታሉ። ገዳዮች እኛን ገለው ወደ ገነት ይሸኙናል፣ እነሱ ራሳቸውን ለሲኦል ያዘጋጃሉ። ይብላኝ ለገዳይ ነው ሰው ማለት አለበት። ቂርቆስ ኢየሉጣ ጸኑ፣ እሳት ውስጥ ገቡ። ሊቀ መላእክት ቅዱስ ገብርኤል መሃላቸው ገብቶ ተአምሩን ሰራ፣ እሳቱን ውሃ አደረገው። ፈተናውን ድል አደረጉ፣ ፈተናውን አለፉ። ፈተናውን የወደቁ በነፍስም በስጋም ተቀጡ። ዛሬ ቅዱስ ገብርኤል ተአምሩን ሰራ። ለሁላችሁ ፈተናን የምታልፉበት ይስጣችሁ። እዚህ ላይ ስንጠቀልለው ሐሳባችንን ከእግዚአብሔር የሆነ ፈተና ለበጎ ይሆናል። ዮሴፍ ከወንድሞቹ ተሰደደ፣ ሄደ። የራሱ ወንድሞች በእኛ ላይ ይነግሳል ብለው በምድራዊ ዘዴ ሰማያዊውን በረከቱን ሊያስቀሩ የእሱ የሆነው ከእሱ አያልፍም። ዮሴፍ ወንድሞቹ አሰደዱት። ነገር ግን በግብፅ ጠቅላይ ሚኒስትር ሆነ፣ ለበጎ አደረገለት። አያችሁ፣ ገፊዎች አምላክ ሰረገላ ናቸው። መገፋት ለክብር ይሆናል። ክርስቲያኖች መገፋትን አትፍሩ፣ መግፋትን ግን ፍሩ። ሰው አያልቅስባችሁ፣ ሰው አያንባባችሁ፣ አይበልባችሁ። ወደ እግዚአብሔር እንባውን ካፈሰሰ እንባ በጨው የተቀመመ ለመኖር የሚያስፈልግ መኖር አለው። ለመኖር የሚያስፈልገውን ሕይወት ሐዘን ካንገላታው ልብ ውስጥ ሚስትህ አልቅሳ ወደ እግዚአብሔር አትርጭብህ፣ ባልሽ አይርጭብሽ፣ ወንድምህም እንባውን ወደ እግዚአብሔር አይርጭብህ። እርሱ መዓትን ያመጣል። ምክንያቱም እግዚአብሔር በአንድ እርምጃ ውቅያኖስ ይሻገራል፣ አንድ ዘለላ እንባ ግን አያልፍም። ዮሴፍ ተገፋ፣ በግብፅ ጠቅላይ ሚኒስቴር ሆነ። ወንድሞቹ ባይገፉት ባያባርሩት ቢወዱት ኖሮ በከነዓን ጥሩ እረኛ ሆኖ ይቀር ነበር እንጂ በግብፅ ጥሩ ጠቅላይ ሚኒስቴር አይሆንም ነበር። አያችሁ፣ እግዚአብሔር አምላክ በከነዓን ጥሩ እረኛ ከሚሆን በግብፅ ጥሩ ጠቅላይ ሚኒስቴር እንዲሆን በራሱ ወንድሞች እንዲገፋ አደረገው። ከተገፋችሁ ጥሩ ነው። ነገሮች ከተዘበራረቁ ቦታቸውን እያዟችሁ ነው። እግዚአብሔር ሆይ በሉ፣ ጥሩ ገፊ ስጠኝ፣ ከሆነ አይቀር በሉ። ስትፈተኑ በራሳችሁ ሰው ጥሩ ነው። ዮፍታሔ አንተ የልዩ ሴት ልጅ ነህ፣ ርስት ከእኛ ጋር አትካፈልም ብለው የራሱ ወንድሞች አባረሩት። ጋሸ ገለዓድ ልጅ ግን ዮሴፍ ተባሮ ዮፍታሔ እነሱንም የሚያባርር ጠላት መጣባቸው። እግዚአብሔር ተዋጋለኝ ሲሉት ዮፍታሔ ከቤታቸው ወጣ። ቀን ከዮፍታሔ ጋር ከቤት ወጥቻለሁና የለሁም አላቸው። እኛ እኮ አንተን እንጂ ዮፍታሔን አንፈለግንም አሉት። አይ ዮፍታሔን ስትገፉት ያን ጊዜ ወንድማችሁን የገፋችሁ ቀን አብሬ እኮ ተገፍቼ ተሰድጃለሁ። አሁን ዮፍታሔ ጋር ነው አድራሻዬ አላቸው። ሳይወዱ በግድ የመጣባቸውን የአሞን ንጉሥ ድል ለማድረግ ዮፍታሔ ጋር ሄደው ደጅ ጠኑ። ና ተዋጋልን አሉት። ምን ሰማችሁ? ትናንት አታስፈልገንም ብላችሁ፣ ወንድማችሁ ነኝ ስል ወንድማችን አይደለም ብላችሁ፣ ርስት አታካፈልም ብላችሁ፣ የኛ በምትሉት ቋንቋና መሬት ተመክታችሁ እኔን አሰደዳችሁኝ። ታዲያ ዛሬ ከድህነቴና ከእግዚአብሔር ጋር ልኑር፣ እባካችሁ ተው ያላቸው። እኛ እኮ አንተን አይደለም የፈለግነው፣ ከአንተ ጋር ከቤታችን ተሰዶ የወጣ እግዚአብሔር አንተ ጋር ነው ሲባል ሰምተን ነው የመጣ ነው አሉት። እንግዲያስ ጥሩ ነው፣ ወደ እናንተ እንድመጣ አለቃ ታደርጉኛላችሁ ካሸነፍኩ አላቸው። አለቃ ሊሆን ፈልጎ ሳይሆን እነሱ አለቃ ሲያደርጉት እግዚአብሔርን መልሶ አለቃ ሊያደርግ ነው። ስልጣን መመኘት ጥሩ ነው። ስልጣኑ ላይ ግን ለቤተ ክርስቲያን እሰራለሁ፣ ለሃይማኖቴ እሰራለሁ። ዳግማዊ ቁልቢን እንደነ አፄ ኢያሱ እንደነ እቴጌ ምንትዋብ እንደነ እቴጌ ጣይቱ ገንብቼ እሰጣለሁ ብላችሁ ከተመኛችሁ ሀብትም ዝናም ስልጣንን ከፍታም ችግር የለውም። ግን ከፍታችን እግዚአብሔርን እንዳናይ ካደረገን ከፍታ ይመስላል እንጂ ዝቅታ ነው። እግዚአብሔር ደግሞ ስራው ቦታ ማቃየር ነው። ድንግል ማርያም እንዳለችው ኃያላንን ከዙፋናቸው አዋረዳቸው፣ ድሆችን
ባለጠጎችን ደግሞ ከፍ ከፍ አደረጋቸው፣ ትሑታን አከበራቸው ይላል። አያችሁ፣ እግዚአብሔር ስራው ቦታ ማቃየር ነው። ያበጠውን ዝቅ ያደርገዋል፣ ትሑቱን ከፍ ያደርገዋል። ባለጠጋ ላይ የኔ ሀብቴ ገንዘቤ ስትል ተቀባይ ያደርግሃል። ይቃደያ ባዶ ያደርግሃል። ዳኔ ስትል ደግሞ ምንም የለኝም ስትል እግዚአብሔር ሁሉን ነገር ይሰጥሃል። በብሉይ ኪዳን የተከበሩ ንዋያተ ቅድሳት ጭምር በወርቁ የወርቁ ጽላት ሳይቀር ርካሽ እንኳን ውስጥ ነበሩ። ርካሽ በሆነው ማንነታችን ሰውነታችን ውስጥ ውድ ጸጋን እግዚአብሔር የገንዘብ፣ የጤና፣ የሀብት፣ የስልጣን፣ የእውቀት የተለያየ ነገሮችን ውስጣችሁ አስቀምጧል። ያንን ለእግዚአብሔር ክብር ማዋል ያስፈልጋል። ዮፍታሔ እንዲህ ያለ መገፋቱ ለበጎ ሆነ። አሞናውያን ድል አደረገ። እግዚአብሔር ዙፋን ሲሰጠው ዙፋኑ ላይ እግዚአብሔርን አስቀመጠ። አምልኮቱን ቀጠለ። አያችሁ፣ ስትገፉ እንደ ዮፍታሔ ተፈላጊ ጨው ትሆናላችሁ። ውድ ምግቦች በርካሻው ይጣፍጣሉ። ውድ ጸጋዎች በርካሹ በትህትና በትንሹ ትህትና ይጣፍጣሉ። እና ይሄ ነው ታሪኩ። በአጠቃላይ ሐሳባችን ስንጠቀልል የዮፍታሔ መገፋት ለበጎ ሆነ። የእናትና ልጅ ወደ እሳት መጣል ለበጎ ለክብር ወደ ዝማሬ ሆነ። ዛሬ በስማቸው እንድንሰበሰብ ሆነ። የዮሴፍ መገፋት ለበጎ ሆነ። ግብፅን 1000 ጊዜ ቢቆፍሯት ከነዓን አይወጣትም። አንድ እርምጃ ከግብፅ ሲወጡ አንድ እርምጃ ወደ ከነዓን ይጠጋሉ። የፈርዖንን ልብ ቀይሮ በመከራ በስቃይ እግዚአብሔርን እንዲያስቡ አደረገ። በፈርዖን ፋንታ እግዚአብሔርን አሰቡ። በአስገባሪዎቻቸው ፋንታ ፈርዖን ሙሴና አሮንን አሰቡ። አያችሁ፣ ከግብፅ የመውጣትን ነገር አሰቡበት። የራሳቸው ወደ ሆነው መራቸው። ንጹህ አየር፣ የሰላም አየር፣ ህዝባዊ ዝማሬ፣ ባንዲራቸውን የኔ የሚሉትን ሀገር እንዲወርሱ አደረገ። በመገፋት በመከራ ውስጥ እግዚአብሔር ከፍ ያደርጋቸዋል። ጨረሱ። እግዚአብሔር ለበጎ ፈተናዎቻችሁን ያደርገዋል። የተፈተናችሁ በወንድማችሁ በእህታችሁ በምትወዱት በሚወዳችሁ እገሌትን እንደማመን እገሌን እንደማመን ማንንም አላምንም ብላችሁ ወደዳችኋቸው በመልካሙ ቀን ልባችሁን የሰጣችኋቸው ወዳጆቻችሁ ጠላት ቢሆኑባችሁ ፈተናችሁ ናቸው። ጥሩ ነው፣ ያ ለበጎ ይሆንላችኋል። እግዚአብሔር ሆይ ያስለቀስከኝ፣ እግዚአብሔር ሆይ ያስነባኸኝ ለካስ ለበጎ ነው፣ ይሄንን ፈተና ያመጣብኝ ለበጎ ነው ትላላችሁ። ምንም አይነት ችግር በህይወታችሁ ላይ ቢመጣ ሁላችሁም እግዚአብሔር ለበጎ እየፈተናችሁ ነው፣ ተማምኖባችኋል። አትላንታ ዶልፊኖች ይደንሳሉ አይደለም? ትርኢት ያሳያሉ። የዶልፊኖቹ አሰልጣኝ እነዛን ዶልፊኖች በውሃ ውስጥ አሰልጥኖ $25-30 እያስከፈለ ተማምኖባቸው አደባባይ ካወጣ እግዚአብሔር በህይወት አስተምሮ ወደ አደባባይ ለፈተና ያወጣችኋል፣ ይፈትናችኋል ማለት ነው። እህተ ማርያም ኃይለ ሚካኤል እተማመንበታለሁ ብሎ ፈተናን ወደ እናንተ ሲያመጣ ተማምኖባችኋል፣ ያልፉታል። ይሄን ችግር በጉብዝና ያልፉታል ይላችኋል። በፈተና ሰዓት ጎበዝ አስተማሪ ተማሪው ሲጨነቅ ዝም ይለዋል። ዝምታው ግን ያልፈዋል ብሎ ስለተማመነበት ነው። እና እግዚአብሔርም በመከራችሁ በችግራችሁ ዝም ካለ ተማምኖባችኋል፣ ያልፉታል ብሏል። ብንወርቅም እግዚአብሔር የከእንደገና አምላክ ነውና የከእንደገና እድል ይሰጣል። በፈተናችን በችግራችን በመከራችን ሁሉ ውስጥ እኛን የሚያበረታ ለክብር የሚያበቃ ሌሎችን እንድንመክር የሚያደርግ አእምሮ ህመምተኛ ቤት ውስጥ ካለ የአእምሮ ህሙማን ተቋም እንድንከፍት የሚያደርግ ለተጎዱ ሰዎች ጥሩ መካሪ እንድንሆን የሚያደርግ ባልኖሩበት እንደ መምከር ያለ ኃጢአት የለም። መካሪዎች ብርቶች እንድንሆን የሚያደርግ እግዚአብሔር ነው። አርቲፊሻል ብርቱካን ያምራል፣ ኦሪጂናሉ ጠውለግ ብሏል። አልኖረማ ማዲያቱ ቢወጣ ሽበት ጣል ቢያደርግ ስለኖራችሁ ነው። እግዚአብሔር ግን ህንፃ አሰሪ ሲሰራ የፈረሰውን አያሳይም፣ ያልተሰራውን የተሰራውን ይገልጠዋል፣ ያልተሰራውን ይሸፍነዋል። እግዚአብሔር ያልተሰራ ማንነታችን እየደበቀ ከብሶን እንኳን እንደ ፀሐይ እናበራለን። እሳት ውስጥ ሆነን እንደ ቂርቆስ እንደ ኢየሉጣ እንዘምራለን። እንደ አናንያ እንደ ሚሳኤል 3 ነበሩ 4 ናቸው። የአማልክት ልጅ መስለ አራተኛው እስኪባል ድረስ ንጉሥ እስኪንሲደን እጅ እንዲሰጥ ያደርጋል። ያስተማረን የመከረን እግዚአብሔር ክብር ምስጋና ለስሙ ይሁን። መልካም። አሁን አንድ ብቻ ነገር ልናገር።
ይሄን ቦታ ሳየው በእውነት እግዚአብሔር መንፈስ ቅዱስ ራሱ መርጦ ለኦርቶዶክስ ልጆች የሰጠው